አንቺ ያምሻል እንዴ? እያየሽ አትሻገሪ? ይቅርታ። ምን ይቅርታ ትጠይቂኛለሽ? ለገዛ ህይወትሽ በጣም ነው የማመሰግነው። ደህና ነሽ ግን አልተጎዳሽም? ደህና ነኝ፣ ትንሽ ድንጋጤ ብቻ ነው። እሺ ደህና ከሆንሽ ህይወቴን እኮ አትፈልኛል። እንተዋወቅ። ሩት እባላለሁ። ትልቅ ነገር አታርጊው። በእኔ ቦታ ቢሆን ማንም ሰው ሊያደርገው የሚችለው ነገር ነው። አሁን ወደ ስራ መመለሳለሁ። ሃሎ አንተ የተረገምክ። አቤት አባት። ምን ሆነህ ነው ብር ሳታስቀምጥልኝ የሄድከው? እናትህን ገደልክ፣ እኔን ደግሞ በረሃብ ልትገለኝ ነው? ኧረ አባቴ እንደዛ አይደለም። ድር ጨርሼ ስለወጣሁ እኮ ነው። የራስህ ጉዳይ። የምበላው ይዘህልኝ ነው። በቃ አሁን ስራ ጨርሻለሁ። ሁሉንም ነገር ይዤ እመጣለሁ። አንተ ገፊ አሁን ነው የምትመጣው? ይቅርታ አባቴ፣ ይኸው ስራ በዝቶብኝ ነው የቆየው። ይኸው እንደምትፈልገው አድርጌ ይዤ መጥቻለሁ። እንዳንተ ሐሳብ እናትህን እንደገደልካት እኔንም በረሃብ መግደል ነው ሐሳብህ። አሁን ከፊቴ ዞር በልልኝ፣ ዞር በልልኝ እኮ ነው የምልህ። ምርቃናዬን አታጥፋብ ነጃሳ። እሺ ደሞ ብለዋልሁ። አንተ ከርሳም እዛ ጋር አስቀምጥ፣ ራቴን እበለዋለሁ። እሺ አባቴ። ደሞ ምን አባ ሆነህ ነው እጅ ላይ እየጠመጠምከው? ስራ ቦታ ትንሽ ብረት መጥቶ እከካም ይሆንክ ልጅ ሕይወቴን ይቀይርልኛል ብዬ አስተማርኩ። አንተ ግን እዛ የማንንም ጎማ ታንከባልልኛለህ። አባቴ እያወቅ በተማርኩበት ስራ ስላጣው አይደል እንዴ ይህን ስራ የምሰራው? ዝም በል፣ መልስ አትመልስልኝ። የምወዳት ባለቤቴንና ሀብቴን ንብረቴንም ያጣሁት በአንተ እንደሆነ እንዳትረሳ። ኧረ ተው አባቴ እንደዚህ አትበል እባክህ። ለእኔም እኮ እናቴ ናት። ብትቆይልኝ እኮ ደስ ይለኛል። ገፊ አሁን ሂድልኝ፣ ሂድልኝ። እዚህ ጋር ተቀመጥ፣ እዚህ ጋር ተቀመጥ። እሺ ምን ላምጣልህ? ሽሮ አለ? አዎ አለ። አሁን ይደርሳል። አሁን አመጣለሁ። ጀምር ተናገር መስክር ይሰማ ከባሩ ቃኜ ከሳቅ ተሰማ ተቃኘ ቅኝቱ ታጅብል በልልታ በአራቱ ጉርጉሮ ታስሮ የተፈታ ሸቄ ቶሎ ነህና ዛሬ ጎራ በየና ቁምቁሜንም በልዘና ቁምቁሜንም በልዘና ሸቄ ጎራ በየና ዛሬ ቶሎ ነህና እናት ሂሳብ ተከፍሏል። ዛሬ ነው የምንቀር። በእኔ ምክንያት ነው እጅ የተጎዳው። ከአንቺ ጋር የሚያገናኘው ነገር የለም። እናቴ የተሰበረ እጅ ማሸት አስተምራኛለች። በማርያም ሜዳ ጊዜ እናትሽ በሕይወት አለች? አዎ አለች። እንደውም አስተዋውቃል። አሁን ቁጭ በል እጅ ይደለ ቁጭ በል። ከሌሊቱ ነው ለዓለም ሊሆን ካንቺ ጋራ አይሰራም ያለ አንቺ ልቤ የደም ዝውሯ ሳቂ ተደሰች ልቤ እንዲረጋጋ አንቺን ተሰጥቼ እስኪ አሁን እጅን ስጠኝ። በምንም አልሰጋ ልቤን ላንቺ ብቻ ደህና ነህ? ቆይ ባዝላት ሰጥቻለሁ በቃ ደግሞ አይ ደህና ነኝ። ቀላል ነው። እሺ ትንሽ ዝርዝሩ ነው። በቃ ከ3 ቀን በኋላ ሰው ስራ ቦታ መጥቼ አይልሃል። እሺ አመሰግናለሁ። እንዴት ነህ? አለሁ። እንዴት ነሽ? ደህና ነኝ። እጅን ተሻለ? አዎ ተሽሎኛል። ሌላ? አይ አያስፈልግም፣ ተሽሎኛል። እያየሽ አይደል እየሰራሁበት። በእናትህ ሌላ
እናት እሺ በቃ ሸኬቶሎ ነህና ዛሬ ጎራ በይና ቁምቁሜንም በልዘና ቁምቁሜንም በልዘና ሸኬ ጎራ በይና ዛሬ ቶሎ ነህና አይ በጣም ደህና ነኝ። ዛሬ ልሰርግና ነገ መፍራት ትችላለሽ። በጣም አመሰግናለሁ። ካሁን በኋላ ግን እዚህ መምጣት አያስፈልግሽ። እንዴ ለምን ጓደኛሞች መሆን አንችልም? እሺ በቃ እንዴ የምን እሺ ስም ንገረኝ እንጂ እኔ ልትባል ጸጋ አንተ ወራዳ ብለህ ሴት ላይ ተንጠለጠልክ። ኧረ ጋሼ እንደምታስቡት እኮ አይደለም። ዝም በይ አንቺ ማጥረ ማን ጋር መሆን እንዳለብሽ እኮ አልማታቂ። ለመሆኑ ይሄ ገፊ ምን አይነት ሰው እንደሆነ ታውቂያለሽ? እናቱን የገደለ ሀብት ንብረቴን ያሳጣኝ ብቻዬን ያስቀመጠኝ ሰው ነው። አንተ ለኔ ለአባትህ ቁራሽ ዳቦ መግዛት ያቃተ ሴት ላይ ትላለህ? ምን ነው አባቴ ምን ነው እዛው መክኖ ቢቀር ነው። እንደገና ጸጋ ምንድነው ነገሩ? አባት ናቸው? ማውራት ትፈልጋለህ? አዳምጣለሁ። ምን ላውራ? የተባለው ሁሉ እውነት። እንዴት? ከ3 ዓመት በፊት ታመሜ ኩላሊት ያስፈልገኝ ነበር። ኩላሊቱንም የሰጠችኝ እናቴ ነበረች። እና ከዛስ? እናማ ለኔ ኩላሊቷን ሰጣ ለሷ ውድ ህይወቷን አጣች። እንዴ በምን ምክንያት? ንቅለ ተከላው ይሳካል ነበር። ወይኔ እና ለኔ መታከሚያ ሀብት ንብረቱን ሽጦ ለኔም በጣም የምወዳትን እናቴ ለሱም በጣም የሚሳሳለትን ሚስቱን አሳጣው። ግን እኮ ያንተ ጥፋት አይደለም እንዴ? ለምንድን ነው ይሄን ያክል ችግር? ካሳጣሁት ነገር አንጻር እንዲህ መሆኑ አይገርም። አይዞህ በቃ እኔ ከጎና አለው። እሺ አባቴ ያልሆነ ይሄን ሁሉ ነገር ያሳጣሁትን አባቴ ቁራሽ ዳቦ መግዛት ሳልችል ማንም አያስፈልግም። ኧረ ጸጋ እንደዛ ይባል ስለማስብልኝ እኮ ታስቢልኛል? አዎ በጣም የምታስብልኝ ከሆነ ድጋሚ እዚህ ስራ ቦታ እንዳትመጪ። የምታስብልኝ ከሆነ ብቻ ወዲያ የላኩት ሰላም አንዴ በመከራው አንዴ በደስታዬ ስንቱን ያሳየኛል ይሄ ትዝታዬ። ቀመጠኝ ሰው ነው። አንተ ለኔ ለአባትህ ቁራሽ ዳቦ መግዛት ያቃተ ሴት ላይ ትላለህ? ምን ነው አባቴ ምን ነው እዛው መክኖ ቢቀር ነው። እንደገና ጸጋ ምንድነው ነገሩ? አባት ናቸው? ማውራት ትፈልጋለህ? አዳምጣለሁ። ምን ላውራ? የተባለው ሁሉ እውነት። እንዴት? ከ3 ዓመት በፊት ታመሜ ኩላሊት ያስፈልገኝ ነበር። ኩላሊቱንም የሰጠችኝ እናቴ ነበረች። እና ከዛስ? እናማ ለኔ ኩላሊቷን ሰጣ ለሷ ውድ ህይወቷን አጣች። እንዴ በምን ምክንያት? ንቅለ ተከላው ይሳካል ነበር። ወይኔ እና ለኔ መታከሚያ ሀብት ንብረቱን ሽጦ ለኔም በጣም የምወዳትን እናቴ ለሱም በጣም የሚሳሳለትን ሚስቱን አሳጣው። ግን እኮ ያንተ ጥፋት አይደለም እንዴ? ለምንድን ነው ይሄን ያክል ችግር? ካሳጣሁት ነገር አንጻር እንዲህ መሆኑ አይገርም። አይዞህ በቃ እኔ ከጎና አለው። እሺ አባቴ ያልሆነ ይሄን ሁሉ ነገር ያሳጣሁትን አባቴ ቁራሽ ዳቦ መግዛት ሳልችል ማንም አያስፈልግም። ኧረ ጸጋ እንደዛ ይባል ስለማስብልኝ እኮ ታስቢልኛል? አዎ በጣም የምታስብልኝ ከሆነ ድጋሚ እዚህ ስራ ቦታ እንዳትመጪ። የምታስብልኝ ከሆነ ብቻ ወዲያ የላኩት ሰላም አንዴ በመከራው አንዴ በደስታዬ ስንቱን ያሳየኛል ይሄ ትዝታዬ።